ሰዓት የታመሙት እነሱ እያሉ እኔ ነኝ የታመሙት። እዚህ ስመጣ እንደ ውርደት ነው የመጣው። ዛሬ በክብር ስላስገባኝ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን። ወዳለን ሰጥቶ ህይወቱን አቁሞ ቤቱ እንዳመሰገን ስለረዳኝ ስሙ ይባል። አሜን። እስከ መጨረሻ ሸከካ እስከ ዕለተ ሞተ ብዬ ማላ ያገባሁትን እስከጨረስ ኢየሱስ ረድቶኝ ለሱ እንዳገለግል መንገዶችንም ሐሳቦችንም ጌታ ኢየሱስ ረድቶኝ የመጨረሻን እንዲያሳምር ጌታ ያሳምርልሽ። እሺ ለስንት ወር ነበር የታመመው? እንግዲህ ያኔ ሲመጣ በጣም እንጨቱ ነው ተሸክመው ነው አጥንት ነው በዚህ ጋር ያመጡት። ጥር 2 ላይ ነው የታመመው። ጳጉሜ ላይ ነው መሰለኝ ጊዜ ነበር። ጳጉሜ ሊገባ ሲል ነበር። ለስንት ዓመት ታመመ? ጥር 2 ዓመት ይሞላል። ለአንድ ዓመት ታሞ ለስንት ወር ምግብ አይበላም? ምግብ አይበላም ነበር። ምግብ አይበላም። በቃ ከመኝታ አይነሳም፣ መሄድ አይችልም፣ መተኛት አይችልም። ቁመና ላይ በቃ ዝም ብሎ እንጨት ሆኖ ቀረ። ጌታ ኢየሱስ ራሱ ሰዓት ጠላት አፈረ እና የዛን ቀን እዚህ ሲመጣ ምግብ በልቶ አያውቅም። ለ32 ዓመት ጆሮ ነው ያለው ነበር። ከተፈጥሮ እስካሁን ልጅ እያለ ጆሮ አይሰማም። እስካሁን ድረስ ጆሮ እንግዲህ ስሙት፣ ልጅ ከልጅነቱ ሲወለድ ጀምሮ ጆሮ አይሰማም። እዚህ መጥቶ ሰማ። አባ ማን ነበር ስሙ? ኢየሱስ ጌታ ያልፋል በሉኝ። ችግሬ ያልፋል በሉኝ። ችግሬ ያልፋል። መከራዬ ያልፋል በሉኝ። መከራዬ ያልፋል በኢየሱስ። ጉስቁልናዬ ያልፋል በሉኝ። ጉስቁልናዬ ያልፋል በኢየሱስ። እንዳመናችሁ ከተናገራችሁ በእናንተ ላይ ሆነ። አሜን። አምናችሁ ከተናገራችሁ ሆነላችሁ። አሜን። የሚታዩ ችግር አብራችሁ አይቆይም። አሜን። እስኪ ያልፋል በሉኝ። ያልፋል። እስኪ ደግሞ ያልፋል በሉኝ። ያልፋል። እስኪ ያልፋል በሉኝ። ያልፋል። ያልፋል በኢየሱስ። ናዶስ ከማል ታጋቢጋ ዳጋስ ያልፋል በኢየሱስ። እናንተ ለዘላለም ትኖራላችሁ፣ ችግራችሁ ግን ያልፋል። አሜን። እስኪ ችግሬ ያልፋል በሉኝ። ችግሬ ያልፋል። ይሄን ልጅ አይታችኋል። ለ32 ዓመት በሙሉ ጆሮ አይሰማም። አሁን እዚህ ተቀምጬ ቀስ በይ እንኳን ስናገር አይገርም? ለኔ ራሱ ገረመኝ። አሜን በኢየሱስ። እዚህ ቦታ ሲፈታ የዛን ሰዓት አጋንንቱ ምን ብሏል? አጋንንቱ በስንት ሺህ ብር ላይ ነው በሱ መኪና አስቀጥቅጫለሁ። መንፈሱ መኪና በሱ ስም አስቀጥቅጫለሁ እና ሰሞኑን ገለነው ሙታን ሳሉ መንፈስ ነው። እግዚአብሔር እንደምንም ብሎ እዚያ ደረሳቸው። ከዚህ ከአጋንንት እስራት ጌታ ኢየሱስ እኮ እንደዛ አለ፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። አሜን አሜን። በእኔ አልፎ ኢየሱስ ፈቶታል። አሜን። በእንደነልን ዛሬ ወፍሮ ሌላ ሰው መስሏል። አሜን። እና ከተፈጥሮ ጀምሮ ሰምተህ አታውቅም? ጆሮ አይሰማም። እና ከዚህ ከጸለይ ሁሉ በኋላ እንዴት ነው ምግብ መብላት ምናምን ጀመር? መብላት ጀመረ። ከዛ ማንም አልቻለም። መብላት ጀመረ። ማንም አልቻለም። አፕታይትን እና በቀደም ማዘር ወይም እሱ ስናገሩ ቁራሽ እንጀራ ነው በቀን የሚበላው። ቁራሽ ልክ ነው። ቁራሽ እንጀራ አይጨርስም ነው። ይሄን ጤፍ እንጀራ ካልሆነ አይወድለትም። ይሄ አሁን አንገቱ ያጠረው የኔ እጅ ይሄ ትልቅ ነው። የኔ እጅ ይሄ ትልቅ ነው። ይሄ እዚህ ጋር ያለው ነገሩ ብቻ ይታያል እንጂ ገመድ እንዲህ ተሰቅሎ የነበረ ነው። እዚህ ጋር ኢየሱስ ይችላል። እስኪ ኢየሱስ ዛሬም ይሰራል በሉኝ። ኢየሱስ ዛሬም ይሰራል። ኃይሉ አላጠረም በሉኝ። ኃይሉ አላጠረም።
አመናችሁ ለቤታችሁ ዛሬ ይሰራል። አሜን። አምናችሁ ከመጣችሁ አሁን አምላካችሁ ስራ ይጀምራል። አሜን። አምላክ እንዲህ አለ እኮ አባቴ እስካሁን ይሰራል እኔም ደግሞ ይሰራለሁ አለ። አሜን። ዛሬ ነገሮቻችሁ በሙሉ ይሰራል። አሜን። ይሄ ልጅ ከ32 ዓመት ጀምሮ ጆሮ የማይሰማ ከሰማ አሜን ነው። አሜን። ለአንድ ዓመት ታሞ መንቀሳቀስ የማይችል ቁራሽ እንጀራ ማይበቃው አሁን አንድ እንጀራ ይበቃው ቁርስ አንድ እንጀራ ከሰዓት አንድ እንጀራ በቀን 3 እንጀራ ያን የሚበላው ቁራሽ እንጀራ ነው። ቁራሽ አንድ ቀን ሙሉ እኮ ነው አይጨርስም። ያን ነው ግማሽ እንጀራ። ኢየሱስ አለ በሉኝ ባካ። ኢየሱስ አለ። አምላኬ አለ በሉኝ። አምላኬ አለ። አባይ ምን ትላለህ? ይሄን ፈውስ አምላክ ማን ምን ትላለህ? ክብር ለእግዚአብሔር ነው። አሜን። ሁሉም ረዳ እግዚአብሔር ብቻ ነው። አሜን። ሁሉም የሚፈውስ እግዚአብሔር ብቻ ነው። አሜን። ገንዘብ የትም እንደማያደርስ አይቻለሁ። አሜን። እኔ በልጅነቴ ብዙ ብር አይቻለሁ፣ ብዙ ነገርና አይቻለሁ፣ ነግጄ አይቻለሁ፣ አግብቻለሁ፣ ወልጃለሁ፣ ልጅ አባት ነው። እግዚአብሔር ግን ያዳነኝ ከዚህ እዚህ ሲመጣ ማለት ነው። እናቴ በጣም ተቸግራለች። ዳገት ለመውጣት እንዴት እንደጎተተችኝ እራሷ ለመውጣት የተጨነቅን እኔን ጎትተ ለማውጣት ማለት ነው 2 ሰዓት ነው ፈጀው። ዳገት 2 ሰዓት ሙሉ ነው። እቺ ትንሽ ዳገት 2 ሰዓት ሙሉ ነው ፈጀው። ግን እግዚአብሔር እንዲያቆመኛል በእኔ መቼም ተስፋ አላደረኩም። ግን እግዚአብሔር ስለሚፈልገኝ ነው። ጠላቴ የኔ ክብር ስለሚያውቅ ነው። ጠላቴ የኔን ማንነት ስለሚያውቅ ነው እንዲያስጨነቀኝ። ቅጣት ነው እንጂ የተቀጣው ይሄ ኢማም አይደለም። ግን እግዚአብሔር እንዲመለስ ነው። ተመለስ። ሃሌሉያ ተከከለ ለእግዚአብሔር። አሜን። እኔ ተፈውሻለሁ፣ እኔ ጅኛለሁ። የረዳኝ እግዚአብሔር ነው። ያዳነኝም እግዚአብሔር ነው። አሜን። የሚረዳኝ እግዚአብሔር ነው። ሳይ ኢየሱስ ኢየሱስ መስቀል ላይ ደግሞ አሁን ኢየሱስ አሜን። ስለኔ የማለደ እግዚአብሔር ስለናንተ ይማልዳል። አሜን። ይሄ ወባሰውን ክፋት መጥቶ የሞተ እኔ እንጀራ መብላት ሳልችል እኔ ሆስፒታል ተኝቼ 2 ሰው ዝም ብሎ ሄደ። ወደ አባት ኧረ ጌታ ትልቅ ነው። አሜን። እግዚአብሔር ማዳን ከፈለገ ስልጣኑ ኃያል ነው። አሜን። መውሰድም መንጠቅም መፍቱ ነው። አሜን። ማዳንም ማኖርም መፍቱ ነው። አሜን። እኔ በህይወቴ ሞትን በጣም ተመኝቻለሁ። ጸልያለሁ ክቡሰደኝ ብዬ መብላት አልቻልኩም፣ መተኛት አልቻልኩም። ለምን እኖራለሁ አልኩ። መጨረሻ ላይ እናቴ ተቸገረች። በቃ ለቅሶ መሄድ ራሱ አቃታት። እኔም ብቻ ታያለች። ትንሽ ትሽልብ ሲል ሄደ እንደ ብላ ትቀሰቅሳለች። ግን እግዚአብሔር ያው ሰውነቴ ትንሽ አምሱል ጋር ቀበቶ ድሮ እዚህ ጋር እዚህ ብሳለ ሁሉ ዞሮ ገና ይዞር። አሜን። ቀበቶ ይሳል ወደ ኋላ ይመጣል። አሜን። ለምን ላመነው ሁሉ ይቻላል። ጠማማው ቀና የማያደርገው እግዚአብሔር ብቻ ነው። አሜን። እኔ ጠማማ ነበርኩ፣ አሁን ለሐቃኔ ተቀጥቻለሁ። አሁን ቀና ያለ አሜን። አሜን። እኔ አሁን በጣም ፈልገዋለሁ። አሁን ከማንም ከገንዘብም ከሚሊዮን ከመከራ ሁሉ እግዚአብሔር ይፈልጋል። አሜን። ለምን በህይወት እኖራለሁ? ያኖረኝ እግዚአብሔር በጣም አመስግኑኝ። ጌታ ይባረክ። ጠላት እኔን በመውሰድ እኔን ያስጨነቀኝ መከራው ሁሉ ለማስቀጠል አሁን ከመከራው ከስሮ ይሆናል። በኢየሱስ ከመከራው ከስሯል። እኔ አሁን በህይወት እየኖርኩ እሱን የመተው ነው። አሜን። አሜን። እግዚአብሔር አሜን። አሜን። እግዚአብሔርንም በህይወት አስቀምጦ ይሄን ቀን 8 ወር ሙሉ ሲተኛ ማለት ነው። እናቴ በጣም ተቸገረ። አውቆ ማጣት ሰላላቱ አጣም አታውቁም። አንድ እንጀራ አጣች። ተንኮል አስቡሽ ከይውት ቸርች መተጣላች ነው። በቃ ተጣላች። በቃ አንድ እንጀራ አስቡ። እግዚአብሔር አውቆንን እዚህ ያስጨነቀ እሷን እንደገና በጎን ያስጨንቃል። ለምን የምትረዳኝ እሷ ናታ። እሷን ሊመታሰብ እሷን ጣ እንድትል አደረገ። ግን እግዚአብሔር በዛ መሀል ምን ነበር? አይዞህ ልጅ አይዞ የሚል እግዚአብሔር ብቻ ነው። አሜን። ገንዘብ አይዞ ሊል አይችልም። ገንዘብ አይዞ ቢል ኖሮማ ስንቱ የሰጠኝን ምጽዋት አይዞ ሊል ይችል ነበር። ምንም ነገር አላደረገልኝም።
እኔ ተራራ ወጣሁ። አሁን ግን ሩጫ መጣሁ። ደስ ብሎኝ ነው መጣሁት ከጋዘር በይ። አሁን ራስ ተራምደ መጣ። ከጋዘር ነው መጣሁ። ከጋዘር በይ። ክብር ለእግዚአብሔር ነው። ሁሉ ያደረገው እግዚአብሔር ነው። አሜን። ኢየሱስ ጌታ ነው። ልጄ በጣም ነው የሚተነፍሰው። ይላል በቃ እግዚአብሔር ክብር ለእግዚአብሔር ክብርን እስቲ ስጡለት እስቲ አንተ ጌታ ይባርክ፣ ዘመን ይባረክ። በሌላ ምስጋና ኑ አልፋችሁ ድረሱ። ተባረክ። እግዚአብሔር በብዙ በረከት እግዚአብሔር አትረፍርፎ ቤታችሁን፣ ኑሯችሁን፣ ትዳራችሁን ይባርክ። በመቀጠለው ሌላ ምስጋና ጋር ከምስጋና ጋር ተመለሱ። ሌላ በረከት ይከተላችኋል። ተባረኩ። እሺ እህቴ ቀጥይ። ጌታ ምንድን ነው ያደረገልሽ? በመጀመሪያ ከመናገር በፊት ግን ኃጢአት በደለን እግዚአብሔር ይቅር ይበልሽ። እና ቸርች ሄጄ መጣሁና ኢስፋት ላይ መጣጠጥ እጅ ቅዳሜ ገዝቼ ማለት ነው። እና እዚህ እንትን ለማድረግ ልጆች ጋር እንበላለን ብዬ ቸርች መጣንና እዛ እኔ መጣጠን ወሰድኩና እኔ ደብረ ሲጎርስ የሆነ በቃ አለ እንደ ቁስል ጥርስ ምን ወይ የሚከብድ ነገር አይደለም፣ ወይ እንትን ቆሎ አይደለም፣ ወይ አጥንት አይደለም። ግን በቃ ጥርስ እንደ ጥርስ ዘርገን እንደ አንድ ወርስ ማዘር ሁሉ አልታስ እንኳን ጥርስ ውስጥ ማለት ነው። አዙረ ለማዋጥ ራሱ ከበረኝና ይጥጥጣል ዝም ብሎ ምን ነገር ነው ኢየሱስ ስም ብዬ በቃ ዝም በእንትስ እንደምሮ በአርስ ቃለው አዘርኩትና ውጪ ከዛ የሆነ ነገር ትዛለ እዚህ የገዛው አናይ ዘይት ነበር። ከዛ እሻን እንትን አልኩና ወሰድኩኝና በጣም በቃ መጠስጠት ጀመረ። በጣም አስጨነቀኝ። ሆነ አሁን ወይ ከባድ ነገር አላኘኩትም። መጣጤ ነው ወይ እንትን አይደለም፣ ቆላ አይደለም፣ ወይ አጥንት አይደለም፣ ምንድን ነው ብዬ ስል አሁን ይሄ ኢሳት በኢየሱስ ስም እግዚአብሔር ደሙን ብዬ አቤ ውስጥ ጥርስ ላይ እንደዚህ የሚጠሰጥሰው በዚህ ነበረ። ከዛ እንትን አልኩና ስረጫ በቅስፈት ውስጥ ጠጣለ። በቅስፈት ጠጣለ። አጨብጭቡለት። በጣም ድንቅ ነው የሚሰራው እግዚአብሔር። እኔ ማለት እንትን እንግዲህ ይታያቸው በእውነት ለመናገር አሁን መጣጠ ጎርሶስ ዝም ብሎ ጥርሱ ዝም ብሎ ከሜዳ ምንድን ነው? እሺ ከሜዳ ተነስቶ የሚጠሰጥ ምን ነገር ነው? እግዚአብሔር እኔ አሁን እንግዲህ ተይቼ መዝሙር እንትን ከብቼ ቻራን ከብቼ ያየው ዝም ብዬ ሰበርኩኝና ሲጎርስ ዝም ብሎ መጠስጠስ ጀመረ። ወጋው አልኩና ከዛ የሆነ ነገር መጀመሪያ አላስታወስኩም ነበር። ከተለፈጀን ነበር አስቀምጥኩ አስታውሼ ወሰድኩና አፈር ከብቼ ስረጫ ጠጣ። በዛው ጠጣ። ክብር ለኢየሱስ ይሁን። የጥርስ በሽታ ቀላል ይመስላችኋል? በጣም ክፉ ገዳይ ነው። እኛ ከሆስፒታል ጋዘር ሆስፒታል በሚሰራበት ጊዜ የጤና ባለሙያ ናት። አንድ ቀን ታመመች ጥርሷን አንድ ቀን ታመመች። ጥርሷን አሟት አልገባችም ሆስፒታል፣ ስራ ቦታ አልገባችም። አፋን ሸፍና አንድ ቀን መጣችና በሁለተኛ ቀን ግን ሞታ መጣች። በኢየሱስ ስም ገዳይ መንፈስ የተወጋ ይሁን። አሜን። ድንገት አመመኝ እንዳለች ድንገት ሊያማችሁ ወጣው የተወጋ ይሁን። አሜን። ድንገት የመጣ እንዳያገኛችሁ በክርስቶስ ደም ሸፈንኳችሁ። አሜን። አውሬው የተወጋ ይሁን። አሜን። ከእናንተ የተነሳ ልጆቻችሁ ይጠበቁ። አሜን። የእናንተ የሆነ ነገር ይጠበቅ። አሜን። ጸልያለሁ ሆነ። አሜን። ተባረክልኝ። በሌላ ምስጋና ይባረክ። እና አሁን ሌላ ደግሞ መናገር የሚፈልገው እንደገና ደግሞ ከዚህ አርብ ነው የወረድኩት። ቅዳሜ ደግሞ ጠዋት አካባቢ ሰፈር ልጆች ይጫወታሉ። ከኔ በላይ በኩል የሆነ ሴት አለች። ከዚህ በፊት አብረን ነበረ ስራ የምንሰራው። እኔም ነጋዴ ነበርኩ፣ እየነገርኩ ነበረ። በዛ ሰዓት በእኔ ብር ነበረ የምትነግደውና ወደዛ የራሴ ብር እየገዛውላት ለሷ እያስረከብኩ ነበረ እየሰራች። ከዛ 3500 ነበረባት። ከዛን በኋላ ብሩን ስጭልኝ ስል አይ